ስትጸልዩ ነው የምታሰቃዩት። መንበርከክ ስትችሉ ታሰቃዩታላችሁ። እጃችሁን መዘርጋት ስትችሉ ታሰቃዩታላችሁ። ዕለት ዕለት የአምልኮት ጊዜ ሲኖራችሁ ታሰቃዩታላችሁ። ከዛ በኋላ እሱን ለመቆጣጠር ብዙ አያስቸግርም። አንዳንዶቻችሁ አነጋግራችሁታል፣ አንዳንዶቻችሁ አውቃችሁታል ሚስጥሩን፣ አንዳንዶቻችሁ መንፈሱ ሲዝት ዝም በል ብላችሁታል። ምክንያቱም አብሬ ተወልጃለሁ፣ ዘመናትን አብሬ ፈጅቻለሁ እያለ ሲናገር ደርሳችሁበታል። አንዳንዶቻችሁ ደግሞ ሌሎቹ በቤተ እግዚአብሔር በብዛት የሚኖሩት ሰዎች ደግሞ ገና መንፈስ እንደሆነ ምን እንደሆነ አያውቁም። መንፈስ ሲባል ይበረግጋሉ፣ ይደነግጣሉ። ሌሎች ደግሞ አፍዛ ደንግዝ ተጠቅመውበት የዕለት ኑሯቸውን እንጀራ አድርገዋል። የዕለት ኑሯቸው የገቢ ምንጫቸውን አጋንንት አድርገው አንዴ በመስተፋቅሩ፣ አንዴ በመተቱ፣ አንዴ በአፍዛ ደንግዙ፣ አንዴ በሟርቱ፣ አንዴ በስልብናው እየተጠቀሙበት ብዙ ጊዜ መንፈሱ ሲነካ ይንጫጫሉ። ግማሾቹም ከዚህ ከግርማ ሞገሱ መንፈስ ተወልደው 3-4 ትውልድ ተሻግሮ መጥቶ እሱ መነካት ሲጀምር በያዘው ቦታ ላይ ያኮርፋል። ትልቅ ቦታ ይይዝና አስቀድሞ ስፍራ ይይዝና ሌላው እንዳይጠጋ ቁልቁል ይቀጠቅጣል። ያው እንደኔ የምታዩት ማለት ነው። ያም ተነስቶ ስለ መንፈስ ሲነገር የሚያወራው ሌላ፣ ለእናንተ የሚናገረው ሌላ። አረ ይሄ ነገር ዝም ብላችሁ ነው ይሏችኋል። በጌታችን ዘመን ግን ልታሰቃየኝ መጣህን በማለት የተናገረው ኃይለ ቃል ጌታውን አውቆ አምላክ መሆኑን ከድንግል ማርያም መወለዱን ከሰማያት ሰማያት መውረዱን ተረድቶ ሰው ያልተናገረውን ከጴጥሮስ በስተቀረ ሌላው ያልተናገረውን አንተ የእግዚአብሔር ልጅ ነህ ያለ እኮ ነው። ስለዚህ እንደዚህ ዝም ብለን ተራ ነገር አድርገነው የምንመለከተው በእውነት እግዚአብሔር እድለኞች ሆነን ነው በዚህ ዘመን ሚስጥሩ እንዲታወቅ ያደረገው እንጂ ይሄው ነገስታቱ ሁሉ በሱ እየሰሩ አይደለም። በመናፍስት እኮ እየሰሩ ነው። ሳይወዱ በግድ እኮ ነው አባሎች የሚሆኑት። ሳይወዱ በግድ እኮ ነው ዝናቸውን በመናፍስት ተጠላልፈው መውጣት አቅቷቸው ለዲያብሎስ አገልጋዮች ሆነው የሚሞቱት። ብዙዎቹ ዘፋኞቹ ብትሉ፣ ቱጃሮቹ፣ ሀብታሞቹ ብትሉ ከአጋንንት ጋር ካልተቋደሱ የዘመናችን ኑሮና ጊዜ እኔ እናንተ እንደክማለን፣ እንሰለባለን፣ እነሱ ይከብራሉ። እኔ እናንተ እንዲሁ ዝም ብለን እንሮጣለን፣ እንባዝናለን፣ እንቸገራለን፣ እነሱ ወደ ላይ ይወጣሉ። ሲሞቱ ወደ ጥልቅ ይወርዳሉ። ለጊዜው በምትገኘዋ ነገር ትርፍ እና ኃይል፣ ስልጣን እና ማዕረግ ራሳቸውን ያታልላሉ። እኛንም በአፍዛ ደንግዝ ወደ ታች ወርደን እንድንኖር አጃቢዎችና መናጆዎች እንድንሆን ይጫወቱብናል። መናጆ ታውቃላችሁ? የሚሸጠውን ከብት አብሮ መንዳት ማለት ነው። ከዛ ዋንኛው እዛ ይሸጣል፣ መናጆ ይመለሳል። ልክ እንዲህ መናጆ ሕዝብን፣ ትውልድን፣ ጊዜን፣ ዘመንን መናጆ ያደረጉ ጥቂቶች አይደሉም። ስለዚህ እኛ የጠላቶቻችን መናጆዎች እየሆን መኖር የለብንም። ጌታ እግዚአብሔር አምላክ ሆይ አንተ ወደኛ ና ማለት አለብን። በመጨረሻ ይሄ ሰው ልቡ ተመልሶ ልብሱን ለብሶ ከጌታ እግር ስር ቁጭ ሲል ሌሎቹ ደግሞ መተው እያዩ አረ ከሀገራችን ውጣልን አሉት። የጌርጌሴኖን ሰዎች ውጣልን፣ እብድ ሲድን ውጣልን አሉ። የወደቀው ሲነሳ እነዛኞቹ ውጣልን አሉ። አልለመዱትማ፣ እግዚአብሔርን አልለመዱትም፣ ክርስቶስን አልለመዱትም። ሪያዎቻቸው ሲሞቱባቸው ሲያልቁባቸው የሕይወትን አምላክ ውጣልን አሉ። ለምን? አጋንንቶቹ ሪያዎቻቸውን ወደ ባህር ወረወረባቸው። ጌታን ለማስወጣት የተጠቀመው የዕለቱን ሀብትና ጊዜ የዘመኑን ንብረት እና ገንዘብ ማባከን ነበረበትና ያን አባከነና ጌታን ከጌርጌሴኖን እንዲወጣ ሰዎች አስገደዱት። ያንን አንድ ሰው አድኖ ጌርጌሴኖንን ለቆ ወጣ። እግዚአብሔር ስሙ የተመሰገነ ይሁን።